ምድር ላይ ከነበረ 10,000 ዓመታትን ያስቆጠረው ዳየር ወልፍ የተባለ የተኩላ ዝርያ ዳግም በምድር እንዲመላለስ ኮላዚያል ባዮሳይንስ የተባለ ዳላስ የሚገኘው በጄኔቲክ ኢንጂነሪንግ ዘርፍ ላይ የሚሰራ አንድ ካምፓኒ ዳግም ፈጥሮታል። ቀደም ብዬ እንደተናገርኩት ይህ ተኩላ ከምድር ከጠፋ በግምት 10,000 ዓመታትን አስቆጥሯል። ነገር ግን ይህ በጄኔቲክ ኢንጂነሪንግ ዘርፍ ላይ የሚሰራው የዳላሱ ካምፓኒ የዚህን ተኩላ ሁለት ቡችሎች ማለትም ሴትና ወንድ በመፍጠር ለዓለም ዳግም አስተዋውቋቸዋል። እነዚህ የ6 ወር ቡችሎችም በኮላዚያል ኮንዘርቬሽን ውስጥ ሲንቀሳቀሱ ወይም ሲፈነጥዙ ተመልክተናል። ይህንን ነበር ተብሎ የሚገመተውን እንስሳ ዳግም በህይወት ለመፍጠር ኮላዚያል ኢንጂነሮች የዳየር ተኩላን በዘረመል ደረጃ ማወቅና መረዳት ነበረባቸው። የኮላዚያል ቺፍ ሳይንስ ኦፊሰር የሆነችው ቤት ሺፒሮ የተባለች ተመራማሪ እንደተናገረችው ይህንን ለማድረግ የዳየር ወልፍ ቅሪታ አካል ላይ ወይም የዳየር ተኩላ ቅሪታ አካል ላይ የጄኔቲክ ኬስ እንደተወሰደና ምርምር እንደተደረገበት ተናግራለች። እነዚህ ቅሪታ አካላትም አንዱ የ13,000 ዓመታት ቅሪት አጥንት ሲሆን የዳየር ወልፍ አጥንት ሲሆን ሌላኛው ደግሞ 72,000 ዓመታትን ያስቆጠረ የዳየር ተኩላ የጆሮ ውስጥ አጥንት እንደሆነ ትናገራለች። ከነዚህም የዳየር ወልፍ ተኩላ ቅሪት አካላት ውስጥ 2 ጂኖም ሲኮንስ ተወስዶ ከሌላው ተኩላ ወይም አሁን ካሉት የተኩላ ዝርያዎች ጋር በማነጻጸር የሚመሳሰሉበትና የሚለዩበትን ነገር በመለየት ሪኢንጂነርድ በማድረግ ዳየር ተኩላ የሚያስብለውን ሚስጥር በማወቅ ወይም በመለየት ተፈጥሯል ትላለች። በዚህ ምርምር ውስጥ አሁን ካለው ግራጫ ተኩላ 14 ዘረመል በ20 ማስተካከያዎች ወይም ጄኔቲክ ሞዲፊኬሽን በማድረግ የዳየር ተኩላ ሴል እንዲፈጠር ተደርጓል። ከዚያ ይህ ሴል በዲኑክሊዮታይድ ኤግ ሴል ውስጥ ወይም ደግሞ ዘረመል የሌለው እንቁላል ውስጥ እንዲያድር በማድረግ ሽል እንዲሆን ከተደረገ በኋላ በሴት ውሻ ማህፀን ውስጥ በማሳደግ ጽንሱ እንዲፈጠር ተደርጓል ማለት ነው። ከዛ ይሄ ከተፈጠረ በኋላም ጽንሱ እንዲያድግ ወይም ኖርማል ቡችላ ወይም ውሻ እንደሚወልደው ካደገ በኋላ በሰላም እንደተወለደ ተናግረዋል። ከዛ እነዚህንም ሁለቱን ቡችላዎች የኮላዚየም ተመራማሪዎች ካሊሲና ራምሴሌስ ብለዋቸዋል ማለት ነው። ምናልባት ይህንን የምናውቀው በሪል ላይፍ ሳይሆን በሙቪዎች፣ በፊልሞች፣ በተለያዩ በቫምፓየር ፊልሞች ላይ ተመልክተናል ማለት ነው። እነዚህ ተኩላዎች አሁን በዚህ ዘመን ላይ በጄኔቲክ ኢንጂነሪንግ ተፈጥረዋል ማለት ነው። መረጃውን ከታይም መጋዚን አግኝቼዋለሁ።